ሰላም እንኳን ወደ ያሬድ ቴክኖሎጂ ስኩል በሰላም መጣችሁ። ስሜ ያሬድ ይባላል። ይሄ ኮርስ የተዘጋጀበት መደበኛ ምክንያት በተለያየ ትምህርት ቤት ላይ ፊዚካሊ የማስተምራችሁ ተማሪዎች እንደ ማጠናከሪያነት ተብሎ የተዘጋጀ ኮርስ ነው። ከዚህም ባሻገር ደግሞ ቤታችሁ ሆናችሁ የተወሰነ ፐርሰንት ዲጂታል ማርኬቲንግን መማር ፈልጋለሁ ብላችሁ ላሰባችሁ ግለሰቦች ኮርሱ ምን እንደሚመስል ለማሳየት የተዘጋጀ አጠቃላይ ቱቶሪያል ነው። በዚህ ኮርስ ላይ የተለያዩ ስልጠኖችን ቤዚካሊ ታገኛላችሁ። የመጀመሪያው በዚህ ስፔሲፊክ ቪዲዮ የዲጂታል ማርኬቲንግ ዴፊኒሽን በሁለት ከፍለን እናያለን። የመጀመሪያው የዲጂታል ማርኬቲንግ ዴፊኒሽን በስራ ቦታ ላይ በምትገቡበት ጊዜ ለሰዎች እንዴት አድርጋችሁ ዲጂታል ማርኬቲንግን ማብራራት አለባችሁ፣ ምን ማለት አለባችሁ የሚለውን እናወራለን። ሁለተኛው ኤሌመንት ደግሞ ፕሮፌሽናሊ በምትቀርቡበት ጊዜ ዋትስ ዲጂታል ማርኬቲንግ ዴፊኒሽኑ፣ አጠቃላይ ዴፊኒሽኑ ምን ይመስላል የሚለውን ደግሞ በደንብ አድርገን እንማራለን ማለት ነው። በሶስተኛ ደረጃ የምንማረው ትልቁ ቁም ነገር በዚህ ቢጊነር ዲጂታል ማርኬቲንግ ኮርስ ላይ አጠቃላይ የምትማሩትን ኮርስ አውትላይን እና ቪዲዮ እስከ መጨረሻው ድረስ ምን ሊመስል እንደሚችል በደንብ አስረዳችኋለሁ። ኦኬ፣ ስለዚህ ዲጂታል ማርኬቲንግ ማለት ነው። ቤዚካሊ ዲጂታል ማርኬቲንግ በጣም ብዙ ሰው ሲጠየቅ የሚለው የመደበኛው ትልቁ ዴፊኒሽን ምንድን ነው? ሰርቪስ እና ፕሮዳክቶችን በኦንላይን ሚዲያዎች ላይ በመውጣት ማስተዋወቅ እና መሸጥ። ይሄ እጅግ በጣም የተለመደው የዲጂታል ማርኬቲንግ ዴፊኒሽን ታይም። ዛሬ ቤዚካሊ በፕሮፌሽናል ሌቭል ዲጂታል ማርኬቲንግን የምትተረጉሙት ወይም የምታወሩት ወይም ዲፋይን የምታደርጉ ከሆነ እነዚህ ሶስት ነገሮችን ማሟላት አለበት። የመጀመሪያው ምንድን ነው? አድቨርታይዝመንት። ከዛ እንጀምር። ቤዚካሊ ቅድም የሰጠሁት ዴፊኒሽን ፕሮዳክትን እና ሰርቪስን ያካትታል። ኦብቪየስሊ ፕሮዳክት እና ሰርቪስ ነው የሚሰጥ። እነዚህ ፕሮዳክት እና ሰርቪስ ግን ብቻቸውን አይቆዩም። ሁለት ተጨማሪ ነገር ያስፈልጓቸው። የመጀመሪያው ከፕሮዳክት እና ሰርቪስ ጋር አብሮ የሚሄደው ብራንዲንግ ወይም ኦርጋናይዜሽናል አድቨርታይዚንግ ነው። ብራንዲንግ ወይም ኦርጋናይዜሽናል አድቨርታይዚንግ ፎከስ የሚያደርገው የካምፓኒዎቹን ዲስክሪፕሽን ላይ። ኤግዛምፕል ስታችሁ፣ እኔ ለምሳሌ ዲጂታል ማርኬቲንግ አስተምራለሁ። ዲጂታል ማርኬቲንግ አድቨርታይዝመንት ብሰራ የምሰራው የሰርቪስ ማስታወቂያ ነው ማለት ነው። ሰርቪስ አድቨርታይዚንግ ነው። ስለዚህ ለምሳሌ አንድን ማስታወቂያ መስጠት ብፈልግ በያሬድ ቴክኖሎጂ ስኩል ላይ የዲጂታል ማርኬቲንግ ክላስ እንሰጣለን። ዲጂታል ማርኬቲንግ ኮርሱ እንደዚህ ነው ብዬ አወራለሁ። አሁን ኖቲስ እዚህ ማስታወቂያ ላይ በምንም አይነት ነገር ስለምን አላወራሁኝም፣ ስለ ካምፓኒው አላወራሁም። ያወራሁት ስለ ዲጂታል ማርኬቲንግ ኮርሱ ብቻ ነው፣ ስለ ሰርቪሱ ማለት። ነገር ግን ካምፓኒውን ማስተዋወቅ ስለፈለግ what is the branding area የሚያሳየው ነገር ነው። ስለዚህ ይሄ ራሱን የቻለ ለየት ያለ የማስታወቂያ ታይፕ ነው። ብዙ ጊዜ ሴልስ አድቨርታይዚንግ ተብሎ ሲወራ ፕሮዳክት እና ሰርቪስ ላይ ፎከስ አድርገን እንሰራለን። ብራንዲንግ ተብሎ ሲሰራ ደግሞ ካምፓኒው ላይ ፎከስ እናደርጋለን። እኔ ብራንዲንግ ማስታወቂያዎች ብዙ ጊዜ ፎከስ የሚያደርጉት ለምሳሌ ካምፓኒው ለስንት ዓመታት ሲሰራ፣ ካምፓኒውን የሚመሩት ግለሰቦች ምን አይነት ብቃት ያላቸው ሰዎች ናቸው፣ ካምፓኒ ፋሲሊቲዎቹ ምን ይመስላል፣ ብቃት ያላቸው ኮምፒውተሮች አሉ ወይ፣ ጥራት ያለው የዚህ ትምህርት ስልጠና ነው የሚሰጡበት መንገድ ምን ይመስላል። እነዚህ ነገሮች በሙሉ ካምፓኒውን ከሌላ ካምፓኒ የሚለዩት ለየት የሚያደርጉት ብቃትና ቱሎች ናቸው። ስለዚህ አንድ ድርጅት ጋር ተቀጥራችሁ በምትሄዱበት ጊዜ መጀመሪያ ለማስተዋወቅ ካምፓኒውን ነው ማስተዋወቀው ወይስ ሰርቪሱን ነው ማስተዋወቀው ወይም ፕሮዳክቱን ነው ማስተዋወቀው የሚለው እጅግ በጣም ኢምፖርታንት ነገር ነው። ስለዚህ የምናስተዋውቃቸው ነገር አሁን ሶስት ደረሰ። የመጀመሪያው ፕሮዳክት፣ ሰርቪስ፣ ዴን ደ ካምፓኒ ወይንም ደ ብራንዲንግ። አንድ ቀርታል፣ ገስ ማድረግ ትችላላችሁ። ከታች እዚህ ኮመንት ላይ አስቀምጡልኝ። ቤዚካሊ ሶስተኛው ኤሌመንት ወይም አራተኛው ኤሌመንት ምን ሊሆን እንደሚችል ገስ አድርጉ። አራተኛው ቤዚካሊ ፐርሰናል ይባላል። ፐርሰናል አድቨርታይዚንግ። ብዙ ጊዜ ፐርሰናል አድቨርታይዚንግ አሁን ላይ ኢትዮጵያ ውስጥ በጣም ፌመስ የሆኑ ግለሰቦች የሚያደርጉት ፐርሰናል አድቨርታይዚንግ ነው። ራዘርዛን ካምፓኒ አይደለም፣ ፕሮዳክት አይደለም፣ ሰርቪስ። ኢንፋክት አንድ ነገር ልንገራችሁ። እናንተ ራሳችሁ ቲክቶክ አካውንት ከፍታችሁ ቲክቶክ ላይ የሆነ አይነት ኒሽ መርጣችሁ ወይም የሆነ አይነት የቪዲዮ ፕሮዳክሽን ሲስተም መርጣችሁ ከዛ ላይ መስራት ስትጀምሩ እየሰራችሁ ያላችሁት ፐርሰናል ራሳችሁ ታዋቂ ለማድረግ ነው። በትልቅ ደረጃ ሲደርስ እነዚህ ሶሻል ሚዲያ ማኔጀሮች ለትላልቅ ሰዎች ፎር ኤግዛምፕል አንድ አርቲስት ወደ እናንተ መጥቶ
እኔ ቤዚካሊ አርቲስት ነኝ፣ እኔን እስቲ በደንብ ልታስተዋውቅ ይፈልጋሉ ቢል ሰውየውን ነው ቤዚካሊ ምንም ማድረገው ማለት ወደ ውጭ ነው። ስለዚህ ስራ ሲሰራ ቀርጸዋል። ዘፋኝ ከሆነ ያንን ዘፋኝ ምን አድርጋለሁ ማለት ነው የተለያዩ ቦታዎች ላይ በሚያምር ቦታ ላይ የሚገርም ዘፋኝ እየዘፈነ ድምፁን አጉልቼ ቲክቶክ ላይ ፌመስ ላደርገው ሞክራለሁ። አሁን ቤዚካሊ ሰርቪስም አይደለም እያስተዋወቅ ያለሁት፣ ካምፓኒም አይደለም፣ ፕሮዳክትም አይደለም፣ ምንድን ነው ሰው ነው። ስለዚህ ብዙ ጊዜ እነዚህ ለኢንፍሉዌንሰር ማርኬቲንግ ላይ መስራት የሚፈልጉ ግለሰቦች ፐርሰናል አድቨርታይዝመንታቸው በጣም ትልቅ ነው። ስለዚህ ቤዚካሊ የዲጂታል ማርኬቲንግ ዴፊኒሽን ላይ ጠቅላላ አድርጌ ሳወራው ምን ያስፈልጋቸዋል ብለን ስናወራ እነዚህን አራቱን ነገሮች አድቨርታይዝ ማድረግ አለ። ቺዝ ፕሮዳክት፣ ሰርቪስ፣ ኦርጋናይዜሽን ወይም ብራንዲንግ፣ ከዛ ፐርሰን። ስለዚህ ኢናጭርስ መንገድ ለምንድን ነው እንደዚህ መከፋፈል የሚጠበቅ ብዬ በጠይቃችሁ ምናምን ይመስላል። በአጭሩ እናንተ ካምፓኒ ተሰጥቷችሁ ድርጅት ተሰጥቷችሁ አስተዋውቁ ስትባሉ ከነዚህ ከአራቱ አንዱ መምረጥ አለ። ስለዚህ ለምሳሌ አንድ ክሊኒክ ላይ ሄዳችሁ ተቀጠራችሁ አስ ዲጂታል ማርኬተር፣ የመጀመሪያ ማስታወቂያችሁ ስለምንድን ነው? ሰርቪስ ስለሆነ የሚሰጡት አገልግሎት ሰርቪሱን ታስተዋውቃላችሁ ወይስ ኦርጋናይዜሽኑን ታስተዋውቃላችሁ ወይስ ግለሰቡ ላይ ያለውን ዶክተሩን ታስተዋውቃላችሁ? ስለዚህ ይሄ ሶስት አማራጭ ይሰጣችኋል። ስለዚህ እናንተ ስታስቡት አይ ዶክተሩን ባስተዋውቅ ይሻላል፣ ምክንያቱም ዶክተሩ በጣም ታዋቂ ሰው ባደረገው ሰዎች ዶክተሩን በላይ ይመጣል። ለምን ይመስላችኋል? ኢትዮጵያ ውስጥ ያሉ አብዛኞቹ ክሊኒኮችና ሆስፒታሎች ዶክተር እንትና መካከለኛ ክሊኒክ፣ ዶክተር እንትና ክሊኒክ ለምን ይባላል? ብዙ ጊዜ ያ የሚሆንበት ምክንያት ፐርሰኑ ከካምፓኒ ገኖ እንዲወጣ ስለሚፈልግ። ስለዚህ አንድ ማስታወቂያ ሲሰራ ስፔሻሊ የዲጂታል ማርኬቲንግ ስትራቴጂ በሚሰራበት ጊዜ የትኞቹ ፓርቶች መተዋወቅ እንዳለባቸው ስፔሲፊካሊ መሰራት አለ። ካምፓኒው ቤዚካሊ የማይታወቅ ከሆነ ብራንዲንግ መስራት አለበት። ለምንድን ነው ከእናንተ ጋር መጥቼ የምሰራው? that's the first thing። አለበዛ ካምፓኒው ከታወቀ ሰርቪስና ፕሮዳክቱን በደንብ አድርጌ ለማገናኘት ሞክራለሁ። አለበለዚያ ደግሞ ግለሰቡ እዛ ካምፓኒ ውስጥ ያለው ዋነኛው ግለሰብ ቤዚካሊ ደግሞ በጣም ታዋቂ የሚሆን ከሆነ ዴን ራዘርዛን ሰርቪሱንም ፕሮዳክቱንም አለበለዚያ ደግሞ ካምፓኒውን ከምታስተዋውቁ ግለሰቡን ብታስተዋውቁ በጣም ማች ነው ቫልዩ ይኖራል። ይሄ ሁሉ እስካሁን ድረስ ያስተዋወቅ ነው ያልንበት መደበኛው ምክንያት ምንድን ነው? ዲጂታል ማርኬቲንግ ላይ ዲፋይን ለማድረግ ምን እንደማስተዋወቅ ማወቅ አለብኝ። አሁን ምን እንደማስተዋወቅ ከገባኝ ደግሞ ሁለተኛው አማራጭ ደግሞ የት ነው ማስተዋወቀው? የት ነው ማስተዋወቅ? ብዙ ጊዜ የተለመደው ኢትዮጵያ ውስጥ ያው የፈረደበት ሶሻል ሚዲያ። ስለዚህ ሶሻል ሚዲያ እነ ቲክቶክ፣ ፌስቡክ፣ ኢንስታግራም መምረጥ አለብን። አሁን ሰው ነው ማስተዋወቀው፣ ሰውየውን ባገኘው ይሻላል ብዬ ካሰብኩ በኋላ የት ላይ ላገኘው? ሰው አማራጭ አላቸው። የመጀመሪያው ኢትዮጵያ ውስጥ ቤዚካሊ በጣም የሚታወቀው ኦብቪየስሊ ሶሻል ሚዲያ ማርኬቲንግ ነው። ከዛ በኋላ ግን ሌላ 3 ሚዲየሞች አሉ። እስቲ ገስ ታደርጋላችሁ? እነሱንም ከታች ጻፉልኝ። ሶስቱ ኤሌመንቶች የመጀመሪያው ዌብሳይት ኤንድ ሰርች ኢንጂን ይባላሉ። ዌብሳይቶችን ዴቨሎፕ ማድረግ ሰዎች ጉግል ሲደረጉ ኢሚዲየትሊ እንዲመጣ ማድረግ ትችላላችሁ። ሌላኛው አማራጫችሁ ኢሜል ማርኬቲንግ መጠቀም ትችላላችሁ። ስፔሻሊ ኢንተርናሽናል ካምፓኒዎች፣ ትላልቅ ድርጅቶች እንደ ኤንጂኦ አይነት ካምፓኒዎች በከፍተኛ ሁኔታ ኢሜል ማርኬቲንግን ይፈልጋሉ። ምክንያቱም ኢሜል በጣም ስለሚጠራ በኢሜል ማስታወቂያ ኦብቪየስሊ እኔ ጋር ራሱ ሬጂስተር ያደረጋችሁት በኢሜላችሁ ነው። ኢሜላችሁ ውስጥ ብትገቡ በጣም ብዙ ድርጅቶች ምን ያደርጋሉ? እዛ ላይ ማስታወቂያ ይለጥፉላችሁ፣ ይልኩላችሁ። አራተኛውና የመጨረሻው በእጃችሁ ይዛችሁ የምትዞሩት ስልክ ነው። ሞባይላችሁ ራሱ አንድ ሚዲየም ነው። ጌም ተጫወታችሁ ታውቃላችሁ። ጌም ስትጫወቱ መሀል ላይ ፖፕ አፕ ያደርጋል። ኦር ሞባይል አፕሊኬሽኖች ላይ መሀል ላይ ለመጠቀም ስትሞክሩ መሀል ላይ የሆነ ማስታወቂያ ይመጣና ፊት ለፊት ለስት ከዛ በመቀጠል ውዱ ቴሌኮም ትልቅ የሚሰራው ነገር ቢኖር የኤስኤምኤስ ማስታወቂያችን ነው። ኤስኤምኤስ ላይ ከፍተኛ ማስታወቂያዎች ይገባሉ። ይህን አድርጎ 3 ብር ተመዝገቡ፣ የቲፕ እንልክላቸዋለን ብላል። እነሱ በሙሉ ሞባይል አድቨርታይዝመንት ብለን እንጠራቸዋለን ማለት። ስለዚህ የመጀመሪያውን ሳወራ ምን አስተዋውቃለሁ ስል ምን አለ? አብራችሁኝ በሉት እስቲ። ፕሮዳክት፣ ሰርቪስ፣ ኦርጋናይዜሽን እና ፐርሰን። ከዛ በኋላ ደግሞ ምን አልኩኝ? የት ነው ማስተዋወቀው አለ። የት ነው ማስተዋወቀው ስል ሶሻል ሚዲያ፣ ሰርች ኢንጂን እና ዌብሳይቶች፣ ከዛስ ኢሜል ማርኬቲንግ፣ ከዛ
መጨረሻ ላይ ደግሞ ቤዚካሊ ሞባይል ማርኬቲንግ ይሆናል። አሁን እነዚህ ሁለቱን ካወራን ደግሞ የመጨረሻ ሶስተኛ ደግሞ ያስፈልገናል። ሶስተኛው ደግሞ ምንድን ነው? እንዴት ላስተዋውቅ? ማንን አስተዋውቃለሁ አልኩ፣ የት አስተዋውቃለሁ፣ ከዛ መጨረሻ ላይ እንዴት አስተዋውቃለሁ። በሌላኛው አማርኛ ብዙ ጊዜ ኮንተንት ተብለው የሚጠሩት ቱሎች ነው። ቤዚካሊ ጀነራሊ ስፒኪንግ 4 አይነት ኮንተንት ነው ያለው። እነዚህ 4 አይነት ኮንተንቶች ደግሞ የምታውቋቸው ቪዲዮ፣ ግራፊክስ፣ ቴክስት እና ኦዲዮ ናቸው። ቤዚካሊ ለዲጂታል ማርኬተር ስፔሲፊካሊ ለዲጂታል ማርኬተር ነው ያለው። እነዚህን ቼንጅ ስናደርጋቸው ወደ ምን ይመጣሉ? የመጀመሪያው ቪዲዮ ይሆናል። ከቪዲዮ ጋር አብሮ ኦዲዮዎች ይሄዳሉ። እነዚህ ባክግራውንድ ድምፆች ሊሆኑ ይችላሉ፣ ድምፅ ማጥራት ሊሆን ይችላል። ከዛ ግራፊክስ ዲዛይን፣ ቴክስትን ስዊች እናድርገውና ኮፒራይቲንግ እናደርገው። ኮፒራይቲንግ ማለት ቦሪንግ የሆኑ ጽሁፎች ዌብሳይት ላይ የሚታዩትን ከእንደገና ደግሞ እንትኖች ላይ ኢንፎግራፊክስ ላይ የሚገቡትን ጽሁፎች አስተካክለን ወደ ሁክ እና ወደ ማራኪ ቴክስት የምንቀይርበት ስትራቴጂ ኮፒ ራይቲንግ ይባላል። ስለዚህ ቤዚካሊ እነዚህ 3ቱ ነገሮች በፕሮፌሽናል ዌይ ዲጂታል ማርኬቲንግን ዲፋይን ለማድረግ አስፈላጊ ነገሮች ይሆናሉ። ማለት ማንን ነው ማስተዋወቀው፣ የት ነው ማስተዋወቀው፣ በምንድና እንዴት ነው ማስተዋወቀው። ስለዚህ ቤዚካሊ ዲጂታል ማርኬቲንግ ማለት በፕሮፌሽናል ዴፊኒሽን ስትጠሩት ምን ይሆናል ማለት ነው? ፕሮዳክትን፣ ሰርቪስን፣ ኦርጋናይዜሽንን እና ፐርሰንን በሶሻል ሚዲያዎች፣ በኢሜል፣ በዌብሳይቶች ላይ በምን በማስተዋወቅ በኮንተንት ማኔጅመንት ሲስተሞች ላይ ማስተዋወቅ ይሆናል ማለት ነው። እነዚህ ሙሉ ለሙሉ ምን ያደርጉልኛል? የዲጂታል ማርኬቲንግን ዴፊኒሽን ውልዳፕ ያደርጋሉ ማለት ነው። ስለዚህ አንድ ግለሰብ በዲጂታል ማርኬቲንግ ላይ ፐርፌክት ሌቭል ወይንም ፕሮፌሽናል ዲጂታል ማርኬተር ከሆነ እነዚህን ኤሪያዎች ሙሉ ለሙሉ ማስተር ማድረግ አለ።